አባቴ ይቅርታ አንድ ጥያቄ ነበረኝ። አቤት። አንድ ጥያቄ ነበረኝ። ይቅርታ። ምንድነው? ሰው ለማግባት ሲያስብ ምን ማድረግ አለበት? እያዘን ባደረሽ ምን ለማግባት ሲያስብ ባለትዳር ለመሆን ሲያስብ ማለት ነው አይደል? አዎ። ሰውን ለአቅመ አዳም ከደረሰ ወይም ለአቅመ ሔዋን ከደረሰች በኋላ አዎ ምን ማድረግ አለባቸው? በጣም ጥሩ ጥያቄ ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ አንድ ሰው ለማግባት ሲያስብ ምን ማለት እንዳለበት ምን ማድረግ እንዳለበት ዮሐንስ አፈወርቅ ይነግረናል፣ መጻሕፍት ይነግሩናል፣ መጽሐፍ ቅዱስም ይነግረናል እና ዮሐንስ አፈወርቅ እንደዚህ ይላል፣ ለማግባት ስታስብ ጸልይ፣ ሐሳብህንም ለእግዚአብሔር ንገረው፣ የሚያስጨንቅህንም በእርሱ ላይ ጣለው፣ እንዲህ አክብረህ ስትጠይቀው እርሱ የከበረ ትዳር ይሰጥሃል ይላል። ስለዚህ በሽምግልና በምታስበው ነገር ሁሉ ሽማግሌ እርሱ ይሁን በማለት ይጀምራል። ይሄ ማለት ምን ማለት ነው? በመጀመሪያ አንድ ሰው ማግባት ሲያስብ ማድረግ ያለበትን እየነገረን ነው ማለት ነው። ስለዚህ የመጀመሪያ ባጠር አድርገን ስንነጋገር ፈቃድ እግዚአብሔርን መጠየቅ ነው። መጸለይ ማለት ፈቃድ እግዚአብሔርን መጠየቅ ነው። ፈቃድ ይሁን፣ ፈቃድ በሰማይ እንደሆነች በምድር ትሆን አይደለ? ጸሎታችንስ ለማግባት ፈቃድ ከሆነ ቀድሞ አዳምን እንዳስተካከለ አዳምን ቢሆን ጸልየዋል ነው የሚለው። ጸልየዋል ማለት አዳምን ሥላሴ ፈጥረው እስከ አዳም እስከሚፈጠር ድረስ ያሉትን ፍጥረታት ወደ አዳም ሲያመጣለት አዳም ብቻውን መሆኑን አዘነ። ያንን ምክንያት አድርጎ የምትረዳው መልካም ረዳት እንፍጠርለት አሉ አይደለም የሚለው። ስለዚህ የመጀመሪያ የምለው እኔ መጽሐፍ ቅዱስም እንደሚያስቀምጥልን ፈቃድ እግዚአብሔር መጠየቅ ነው። አንደኛው ፈቃድ እግዚአብሔር መጠየቅ ነው። ፈቃድ እግዚአብሔር መጠየቅ ደግሞ በጸሎት ነው። እኔ አስቤያለሁ፣ አንተ ፈጽምልኝ። እኔ አቅጃለሁ፣ አንተ አስተካክልልኝ። ለኔ የሚሆነውን ከኔ ይልቅ አንተ ታስባለህ፣ አንተ ታውቃለህ፣ አንተ ሙሉ ነገሩን ታውቀዋለህ። እኔ አስባለሁ እንጂ የምትፈጽም አንተ ነህ ብሎ ፈቃድ እግዚአብሔር መጠየቅ ነው አንደኛው። ሁለተኛው ለማግባት ሲያስብ የንስሐ ወይም ምክረ ካህን ያስፈልጋቸዋል። የንስሐ አባት ወይም መምህረ ንስሐ ያስፈልጋቸዋል ማለት ነው። በምክረ ካህን በፈቃደ ካህን ቢጀምሩ ቢያስቡ ሀሳባቸውን ለካህኑ ቢነግሩት። ሁለት ሶስተኛ ወላጆቻቸውን ቢያማክሩ ጥሩ ነው። መጽሐፍ ቅዱስም ስለሚል ማለት ነው። ወላጆቻቸው ቢያማክሩ አንዳንድ ጊዜም ወላጆቻቸው ጥሩ እይታ ስለሚኖራቸው ልምድም ስለሚያካፍሏቸው ወላጆቻቸውን ቢጠይቁ በጣም ጥሩ ይሆናል ማለት ነው። ይሄ ማለት ፈቃደ ወላድያን ወይም የወላጆች ፈቃድ ማለት ነው። አራተኛ የሚሆነው መንፈሳዊ ብስለት ወይም ደግሞ መንፈሳዊ እውቀት ቢኖረን በጣም አስፈላጊና ወሳኝ ነገር ነው። አምስተኛ ለምን እንደምናገባ ማግባት ስናስብ ጠንቅቀን ማወቅ ያስፈልጋል። አሁን አንዳንዱ ሰው ምን ይላል መሰለሽ ለማግባት ሲያስብ እንደው ከዚህ በኋላ ብታገባ ምናምን ሲሉት አዎ አሁን ላገባ አስቤያለሁ፣ ምክንያቱም ትምህርቴን ጨርሻለሁ፣ ስራ ይዣለሁ፣ ደሞዝ አለኝ፣ እንደው እንጀራ ገዝቶም መብላቱ ሰልችቶኛል፣ ልብስ ማጠቡም ሰልችቶኛል ወዘተ እንዲህ አይነት ሴቷም ወንዱም በገንዘብ የምታግዘኝ የሚያግዘኝ ብለው ይወስናል። እንደዚህ አይነት አይደለም፣ ለዚህ ዓላማ አይደለም የምንጋባውኛ እና ስለዚህ ምንድነው ማድረግ ያለበት? ስለ ጋብቻ ማግባት ያለበት ለምን እንደሆነ ጥንቅቅ አድርጎ ማወቅና መረዳት ያስፈልጋል ሰው ለማግባት ሲያስብ ማለት ነው። ይሄ አምስተኛው ነው። ስድስተኛው ምንድነው? ስድስተኛው ለማግባት ሲያስብ ሰው ማድረግ ያለበት የምለው ጋብቻ ለሚፈልገው ነገር መዘጋጀት አለበት። ራሱን ማዘጋጀት መስዋዕትነት ሊያስከፍል ስለሚችል ኃላፊነቱን ለመሸከም ይችላል ወይስ አይችልም የሚለውን እችላለሁ ወይስ አይችልም የሚለውን ጠንቅቆ ማወቅ አለበት። ይሄ ሌላኛው ነው። ሌላው ደግሞ ምንድነው? የስነ ልቦና ዝግጅትም ያስፈልጋል። የምን ዝግጅት ያስፈልጋል? የስነ ልቦና ዝግጅት ማለት ትዳር ማለት ይላል እንዳውም አትናቴዎስ የሚባለው ትዳር ማለት የቀራንዮ ጉዞ ነው ይላል። የምን ጉዞ ነው? የቀራንዮ ጉዞ በደንብ አድርገን ማየት ያስፈልጋል። የቀራንዮ ጉዞ መስቀል መሸከም አለበት፣ መገረፍ አለበት፣ መሰደብ አለበት፣ ማጣት በጣም ብዙ መከራ አለበት ማለት ነው የቀራንዮ ጉዞ። ምክንያቱም የባልና የሚስት ምሳሌነቱ የክርስቶስና የቤተክርስቲያን ነገር ስለሆነ ክርስቶስ ቤተክርስቲያንን ምን ያክል እንደወደዳት የገለጠበት የቀራንዮን ጉዞ ፈጽሞ ነው። የቀራንዮ ጉዞ መጨረሻው መስቀል መሸከም ነው። ከመሰደብ ከመገረፍ ያንን ሁሉ አጠናቆ የፍቅር መገለጫው መስቀል ነፍስን መስጠት ስለሆነ ያንን የስነ ልቦና ዝግጅት ያንን ለመቀበል የስነ ልቦና ዝግጅት ያስፈልገዋል ማለት ነው። ሌላኛው ኢኮኖሚያዊ ዝግጅትም ያስፈልገዋል። ዝም ብሎ ማግባት ጥሩ አይደለም። ኢኮኖሚያዊ ምክንያቱም እነዚህ ሰዎች እህል ይበላሉ አይደል?
ቤት ያስፈልጋቸዋል፣ አልጋ ያስፈልጋቸዋል። እንደ አቅሙ ቤቱ የሚያስፈልገው ነገር ያስፈልጋል። ለትዳሩ ፈተና እንዳይሆን ማለት ነው። ትዳሩ በቀላሉ ከተገባበት በኋላ መወጣት ስለማይቻል የመንግስተ ሰማያትን ጉዳይ ስለሆነ ስለዚህ ይሄ ወሳኙ ነገር ነው ማለት ነው። እነዚህ ነገሮች በጣም በሰፊው ደግሞ በዩቲዩብ ስለምናብራራቸው በዩቲዩባችን መከታተል ይችላሉ ነው። እናመሰግናለን።